እና ሬጅመንት አዛዥ ምናምን አዛዥ አንደኛው ሎጂስቲክስ ነው አንደኛው ሻለቃው ሬጅመንት አዛዥ ናቸው ያረጋገጥኩት ነው ጥቃት የጌታቸው ረዳ ማስጠንቀቂያና የደረሱን መረጃ ሳይዋጉ እንዴት ይሄ ተያዙ ብዙ ሰው ይጠይቅ ነበር እኔም ሰላም ብያለሁ እንደምን አመሻችሁ ስለ ኢትዮጵያ ዝም አንልም የኢትዮጵያን ሰላም እንመኛለን አዳዲስ እየወጡ ያሉ ዜናዎች አሉ ህወሓት በወልቃይት በኩል ጦርነቱን ጀመረው አይነት ነገር እየተነገረ ነው የፌደራል መንግስትም በትግራይ ሰራዊት የድሮን ጥቃት ኤርስቲክ ፈጸመ የሚል ዜናዎች ከተለያዩ ምንጮች እየሰማን ነው ህወሓት በወልቃይት በኩል ወልቃይትን ለመክበብ በተከዜ በሽሬ በአጠቃላይ በምዕራብ ትግራይ ዙሪያውን ወልቃይትን ለመክበብ ያደረገው እንቅስቃሴ ጸለምት ላይ እንደተገታ አንዳንድ ምንጮች ይዘክባሉ ጸለምት ላይ ድባቅ ተመታ የሚሉት ነገር አለ እንዴት ነው ህወሓት ወልቃይትን ነው አሁን ጦርነቱ ወይስ ወደ እርግጥ ነው ህወሓት ወደ ፌደራል መንግስት የሚሄድ አቅም እንደሌለው ይታወቃል ህወሓት ከፋኖ ጋር እንሰራለን አንድነናለን ያለ በዚህ እንደገና ወልቃይትን ለመቆጣጠር የሚያደርገው ጥረት በጣም አደገኛ ነው ኮሎኔል ደመቀ የሚመራው ከብልጽግና ጋር ጥምረት ፈጥሮ ነው በመከላከያ ጋር ህወሓትን ጦር ገታው የተባለው እየገፋ ከመጣ ግን ያው ፋኖም መቀላቀሉ አይቀርም እንግዲህ ስለ ነው ወልቃይትን አሳልፎ ይሰጣል ህወሓት የሚታወቅ ነገር የለም በአጠቃላይ ግን የጦርነት ጉምጉምታው ነጋሪት ጉሰማው እስከዛሬ የነበረው እንካስላንቴ አሁን ወደ አክሽን ተጀምሯል ማለት ነው እንግዲህ ምን ይደረጋል ወደ ጦርነት መመለሳችን ነው አይቀሬ ይመስላል ኤርሚያስና ስታሊን ምን እያሉ ነው የኛው በብልጽግና የኛው በህወሓት እስኪ ማንኛቸው ጋር ነው እውነት ያለው እንስማቸው የጌታቸው ረዳ ማስጠንቀቂያና የደረሱን መረጃዎችን እናቀርብላችኋለን በቅድሚያ አዲስ ኮምፓስ በደረሰው መረጃ መሰረት የህወሓት ዛሬም ጥቃቱና ወረራውን አጠናክሮ ቀጥሏል ዛሬ ጠዋት ህዳር 20 2018 በላላይ ጸለምቲ ወረዳ ዲማ ከተማ በዲማ ከተማ ላይ ጥቃት መክፈቱን መረጃዎቹ ያመለክታሉ የህወሓት ታጣቂ ኃይሎች በምዕራብ ግንባር አርሚ 11 ኮራንድ ውስጥ ሰቲት የሚል ሲያሜ ያለው ክፍለ ጦር ተከዜን በመሻገር በላላይ ጸለምቲ ወረዳ ዲማ ከተማ ምጭራ በተባለ ልዩ ቦታ ጥቃት መፈጸማቸው መረጃዎቹ ደርሰውናል በዚህ በዲማ ከተማ ቅድም በተጠቀሰው ቦታ ላይ እየተዋጋ ያለው በምዕራብ ግንባር አርሚ 11 ኮራንድ የሚባል ቀይ ኮከብ እየተባለ የሚጠራ ክፍለ ጦር ነው እንግዲህ ከዚህ ጥቃትና ወረራ ጋር ተያይዞ ማስጠንቀቂያ ተሰጥቷቸዋል በኃላፊዎቹ የተሰጣቸው ማስጠንቀቂያ ማንንም ቦታውና ምሽጉን ጥሎ እንዳይወጣ አዘዋቸዋል ባለን መረጃ ሁለት ጥለው የወጡ ታጣቂዎች በወጣቶቹ እና በታጣቂዎቹ ጋር እንዲረሸኑ መደረጋቸው እዛ ውስጥ ያሉ መረጃዎች አንስተዋል ጥለው የወጡትን የመረሸን ስራ ነው እየሰሩ ያሉት በሌላ በኩል አዲስ አቅጣጫ በመቀየር የጥቃት የመፈጸም ስራው ተጠናክሮ ቀጥሏል አንደኛው አርሚ 17 ኮር 3 ሁለት ክፍለ ጦሮች ዋልድባ ገብተዋል የቀሩት ደግሞ ከአስከደ ወረዳ ወደ ራህዋ ገብተዋል ወደ ደቡብ ዋልድባ ለመሻገር መዘጋጀታቸውን ነው ስለዚህ ወደ ዋልድባ
እየገቡ መሆናቸውን የሚያሳይ ነው በሌላ አቅጣጫ ማለት ነው። አርሚ 35 ኮር 2 እንዳባጉና አልፎ ወደ ተከዜም እየሄደ መሆኑን የሚያሳይ ነው የደረሰን መረጃ። ሌሎች ጋር ደርሶ ሊሆን ይችላል። እኔ ያው በራሴ መዋቅር የደረሰኝ ነው ያነሳለሁት። ሶስተኛ አርሚ 13 ውስጥ ያሉ አንድ ኮር ወደ አስገደ በውስጥ ለውስጥ እንዲገባ አድርገዋል። አራተኛ አርሚ 33 መሰረት ከሆነው ከመቀመጫው ቤዝ ከሆነው ተነስቶ ሃውዜን ነው ከሃውዜን ተነስቶ ወደ ሳውዝ ትግራይ ጉዞ መጀመሩን ደርሶናል። ይሄ በተለይ የቅርብ መረጃ ነው። አርሚ 33 የሚባል ከሃውዜን ተነስቶ ወደ ሳውዝ ወደ ደቡብ ትግራይ ጉዞ መጀመሩን የቅርብ ሰዓት መረጃዎች ናቸው እነዚህ። አምስተኛ በትግራይና አፋር ክልል ውስጥ ባሉ አካባቢዎች ጦርነት ለመክፈት ሙሉ ዝግጅት እንዳደረጉ የወጡት መረጃዎች ያመለክታሉ። ስድስተኛ ከማህበረሰቡ ሀብት የማሰባሰብ ስራ በግዴታ እየተፈጸመ መሆኑን የደረሱን መረጃዎች ያመለክታሉ። በሰሜን ምዕራብ በሁሉም ወረዳዎች ከእያንዳንዱ ወረዳ እስከ 50 የአህያ ጭነት ምግብ፣ እህል፣ ቀለብ እንዲሰበስቡ ትዕዛዝ አስተላልፈውላቸዋል። ከእያንዳንዱ ወረዳ ሰሜን ምዕራብ ላይ ከእያንዳንዱ ወረዳ በትንሹ ከ40 እስከ 50 አህያ የጭነት ቀለብ ማለት። ስለዚህ ይሄ ሌላኛው በማህበረሰብ ውስጥ ከፍተኛ ተጽዕኖ እያሳደሩ ያሉበትና ከማህበረሰቡ ያለውንም ሪሶርስ የምስኪን ህዝብ አስገድደው ሀብቱን፣ ንብረቱን፣ ቀለቡን ያስቀመጠውን ቀለብን እየወሰዱ መሆናቸው የሚያሳይ ነው። በባንኮች አካባቢ ከፍተኛ የገንዘብ እጥረት አለ። የነዳጅ እጥረቶች ተከስተዋል። ነዳጁን ኦልሬዲ የገባውን ነዳጅ ወደ ማጠራቀሚያ እየወሰዱ ዴፖ ውስጥ እያጠራቀሙ ነው ያሉት። ስለዚህ ነዳጁን ከህብረተሰቡ ውስጥ እንዳይኖር አድርገዋል። የገንዘብ እጥረት በከፍተኛ ሁኔታ ነው ያለው። ወጣቶች፣ አዛውንቶች፣ የተለያዩ አካላቶች በከፍተኛ መረበሽና ጭንቀት ውስጥ መኖራቸውን ተመልክቷል። ከተፈናቃዮች ዘንድ ደግሞ የመመልመል ስራ እየተሰራ መሆኑን ሰምተናል። ከተፈናቃዮች ውስጥ ሆነው ወጣቶች የሆኑ ወደ ታጣቂ እንዲገቡ ወደ አዲሱ ጦርነት እንዲገቡ እየተሰራ ያለ ነው። ይሄ በተለይ በዚህ በወልቃይት በምዕራብ ትግራይ እነሱ በሚሉት እና በራያ አካባቢ ከተፈናቀሉት ወጣቶች መልምለው የመለመሏቸውን ለነዘመነ ካሴ ለመስጠት ባለፈው የነገርኳችሁ አንዱ ከታጣቂው ከተፈናቃዮችም ነው ለነዘመነ ሊሰጧቸው የፈለጉት። ስለዚህ የተፈናቃይ ወጣቶችን በሙሉ ጠርተው ወደ ታጣቂው እንዲገቡ ከገቡም ደግሞ ከወልቃይት ከምዕራብ ትግራይ የተፈናቀሉት ወደ ምዕራብ ትግራይ፣ ከራያ ምናምን የተፈናቀሉት ወደ ራያ ሄደው የነዘመነ ካሴን መዋቅር የአሁን አዲስ የተቋቋመው መዋቅር እንዲቀላቀሉ ትዕዛዝ አስተላልፏል። ስለዚህ የተፈናቃይ ቤተሰቦች ሽማግሌዎችና እናቶች ካልሆኑ ወጣቶቹን ወደ ነዘመነ መዋቅር የማስገባት ስራ እየሰሩ መሆኑን ያሉት መረጃዎች ሰሞኑንም ስነግራችሁ ስለነበረ አዲስ አይደለም፣ ግን ተጨማሪ መረጃዎች መሆናቸው ነው። ስለዚህ ከፍተኛ የሆነ የገንዘብ እጥረት አለ። ከባንኮች አካባቢ ከፍተኛ የነዳጅ እጥረት አለ። የሸቀጦች መወደድ እየተከሰተ ነው። በህብረተሰቡ ዘንድ የጦርነት ዝንባሌ ፍራቻ እየፈጠረበት መሆኑን የታየበት መሆኑ ነው እንግዲህ ያለን መረጃ የሚያሳየው። ይሄ ባለበት አቶ ጌታቸው ረዳ ከሞላ ጎደል ማስጠንቀቂያ ያዘለ መግለጫ አውጥቷል። አቶ ጌታቸው ረዳ የስምረት ፓርቲ ማለት ነው።
እሱን አነብላችኋለሁ። እንግዲህ አቶ ጌታቸው ረዳ ብልጽግና ነው ካልተባለ በስተቀር አንዳንድ ሚዲያዎች በጨረፍታ ስመለከት ነበር። እነዚህ የትግራይ ተኮር ሚዲያዎች ከዚህ ከህወሓት ውጭም ያሉ የትግራይ ሚዲያዎች ጦርነቱን እየሰበኩ ያሉት ብልጽግናዎች ናቸው። የሌለ ጦርነት ነው እየፈጠሩ ያሉት፣ አይዲያል ነው ምናምን ሲሉ እየሰማሁ ነው። ይሄ እንግዲህ አሁንም ጌታቸውን እንደ ብልጽግና ካላዩት ጌታቸው የሚናገር የብልጽግና ከሆነ እሰየው። ግን ውጭ ሀገር ሆነው በትግራይ ብሔርተኝነት በፊት ኢትዮጵያ ምናምን ሲሉ የነበሩትን ጨምሮ አሁን እየተናገሩ ያሉት አቅጣጫ ማስቀየር ነው የያዙት። ሆን ብሎ ብልጽግና ጦርነት ሊጀምር ስላሰበ ያንን ህዝብ ሊጨፈጭፍ ስላሰበ የሌለ ጦርነት ማሟሟቂያ እያወጀ ነው ብሎ ነው እየተናገሩ ያሉት። እና መጨረሻዋ ቀን ስትመጣ እንደዚህ እንደሚናገሩ ነግሬያችሁ ነበረ። በነገራችን ላይ የመጨረሻዋ ሰዓት ስትመጣ እዚህ ውጭ ሀገር ያሉት ትግራይ ተኮር ሚዲያዎቹ እነዚህ ጽንፈኞቹ ሄደው መጨረሻ ብልጽግና ነው ጦርነት የለኮሰው እንደሚሉ ነግሬያቸዋለሁ። እኔ ለደቂቃም ለሰከንድም ተጠራጥሬ አላውቅም ይሄን። ስለዚህ አሁን ስብከታቸው ምን አድርገውታል? ብልጽግና ጀመረች፣ የብልጽግና የጦርነት ፕሮፓጋንዳ ነው የሚል ነው እየተነዛ ያለው። እና እኔ ልብ ያለው ልብ ይበልና ያዳምጥ። እቺ ቀን እንደምትመጣ ግን ግልጽ ነበር። ይሄ አይነት ስብከት እንደሚጀምሩ ሳይታለም የተፈታ ነበር። ሊንሲ ትላንትና ኢሳያስን ሲያበሻቅጡ ሻቢያን ሲያበሻቅጡ የነበሩ የምታውቋቸው ሚዲያዎች ኢሳያስን ንጉስ ያደርጉታል ወይ በዝምታ ይደግፉታል። እስከዛ ነው መጠበቅ ያለባችሁ። ሰምታችሁ ሊሆን ይችላል ኢሳያስን ሲያበሻቅጡት ሻቢያን ሲያበሻቅጡት ምናምን። እንደዛ አይሆንም። አሁን በዝምታ ውስጥ ካልሆኑ ግን አደባባይ ወጥተው እነ ኢሳያስንም ወደ መደገፍ ይሄዳሉ። ይሄ ደግሞ እኔ ከበፊት ጀምሮ የተናገርኩት ነው፣ ከበፊት ጀምሮ። ስለዚህ አሁን የሚታየው ዝንባሌ አሲፍ ብልጽግና ጦርነቱን እንደጀመረ ጦርነቱን እንደሚፈልገው ምናምን ነው እየተነሳ ያለው። ምንድነው ብልጽግና ጦርነቱን ምን ያደርግለታል? የባሮራ አስገኝለት ከትግራይ ጋር የሚያደርገው ጦርነት፣ ወደራ አስገኝለት ከትግራይ ጋር የሚያደርገው ጦርነት። ኦሬዲ ህወሓት የሚባል ፖለቲካሊ ኢንሲግኒፊካንት ሆኗል። ከዚህ በኋላ ኢትዮጵያ ህዝብ ህወሓትን ሊቀበለው የሚችል እድል የለም። አንዳንድ እብድ ድሮ ጭራቅራሽ ምላቸው አሁን የእብደት መዋቅር ውስጥ ያሉ ህወሓትን የኢትዮጵያ ህዝብ እንዲህ ብሎ እየተሰፍ ብሎ እየጠበቀ ነው የሚል የጅል ፖለቲካ፣ የጅልማ የእብድ ፖለቲካ ያውቋበድ ብቻ ሳይሆን በትክክል ያበደ ሰው ፖለቲካ ሲራመድ አይተናል። ስለዚህ ካሊፎርኒያ ተቀምጠው የኢትዮጵያ ህዝብ ህወሓትዬን እየናፈቀ ነው፣ ህወሓትዬ ቶሎ ነው እያለ ነው የሚል ያውቋበድ አለ። የእውነተኛ እብድ ፕሮፓጋንዳም እየሰማን። ስለዚህ ይሄ ሄዶ ነገ ከነገ ወዲያ ያን ህዝብ ያድነን አያድነን የሚል ጥያቄ ነው። ሲሪየስሊ እንደው ወደ ጌታቸው ረዳ ከመግባቴ በፊት ባክግራውንድ ልስጥ ብዬ ነገ እቆረቆርለታለሁ የምትለው ህዝብ አይድንም። እዚህ የሸፋፈንክ የርክ አይ ጦርነቱን የሚለው ብልጽግና ነው ምናምን የሚለው ብልጽግና ነው እያልክ የሚድን ነገር የለም። የሚድን ነገር በፍጹም ሊኖር አይችልም። ይሄ ነገር ዋይዋይታ እንዳይፈጠር ከወዲሁኛ የማስጠንቀቅ ስራ ነው እየሰራን ያለነው። ስለዚህ ጌታቸው ረዳ እንግዲህ ጌታቸው ረዳን ብልጽግና ካላላችሁት በስተቀር ልትሉት እንደምትችሉ አሁን እገምታለሁ። የጌታቸው ረዳ ማስጠንቀቂያ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብሏል ጌታቸው። ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች ሆይ ተቃውሟችሁን አሰሙ ብሏል ጌታቸው። ይሄ ከጌታቸው ረዳ የመጣ
ማሳሰቢያ ነው። በአሁኑ ሰዓት ትንኮሳ እየፈጸመ ያለው ኃይል የፕሪቶሪያ የሰላም ስምምነትን የማይቀበል የግልና የቡድን የስልጣን ጥም ያለው በወንጀል የሚጠየቅ ነው። ይሄ ደግሞ ደጋግሞ ስለተናገረው አዲስ አይደለም፣ ግን እንደ መንደርደሪያ ስለሚያገለግል ነው። አሁን በአሁኑ ሰዓት ጦርነት እየለኮሰ ያለው አካል የፕሪቶሪያን ስምምነት የማይቀበል ያ ብቻ ሳይሆን የስልጣን ጥማት ያለው ያ ብቻ ሳይሆን በወንጀል ሰላም ቢመጣ በወንጀል የሚጠየቀው አካል ነው። ይህ አንደኛው ነው። ሁለተኛ ይቀጥላል ጌታቸው ረዳ። እነዚህ ኃይሎች የክልላዊ አንድነታችንን አደጋ ላይ የጣሉ ተፈናቃዮች እንዳይመለሱ በማድረግ የህዝቡ ስቃይ እያራዘሙ እና ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ነው። ህዝቡን መቼና የት እንዴት እንደሚያልቅ ለመገመት ጦርነቱ እንዴት እንደሚያልቅ ለመገመት የሚያስችል መልኩ በእርግጠኝነት የትግራይ ጦርነትን አውድማ የማድረግ ትንኮሳ እያደረጉ ነው። ይድረስ ለትግራይ ታጣቂዎች ብሎ እኔ ነኝ ይድረስ ያልኩት፣ ግን የጌታቸው ማስጠንቀቂያ ነው። ጌታቸው ረዳ ማስጠንቀቂያ ነው። ክላሽ አስይዘው እግረኛ አድርገው እያስጨረሳችሁ ነው። የከበረ የወጣትነት ህይወታችሁን እየቀጠፉት ነው። ለርካሽ ፖለቲካ ዓላማቸው እንዳይጠቀሙባችሁ ተጠንቀቁ። መስዋዕትነትን ደጋግመው ያረከሱት ሰዎች ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች እምቢ በሉ። ወደ አላስፈላጊው ጦርነት ተገፍታችሁ እንዳትገቡ። ተጨማሪ መስዋዕትነት እንዳትከፍሉ። የወቅቱ መድረክ በመስዋዕትነታችሁ የተፈረመውን የፕሪቶሪያ ስምምነት በሰላማዊ መንገድ ለማስፈጸም መታገል ነው። የወቅቱ መድረክ ጦርነት አይደለም። ይህን እያስተላለፈ ያለው ጌታቸው ረዳ ነው። ትግራይ ምድር ላይ ነው ያለው። ምንድን የተፈጠረው ታዲያ ሲባል የፖለቲካ ሸቀጣቸው በተለይ ወደ ብልጽግና አካባቢ ያለው የትግራይ ብልጽግና ያኛው ለምሳሌ አማራ ቴሌቪዥን ምንም አይልም፣ የአማራ ኮሚኒኬሽን ምንም አይልም። ማንም ጀራለኝ ምናምን አክቲቭ ለአክቲቪስቶች ምናምን ይሰጣሉ። የደመቀ ዘውዱ ዩቲዩበሮችም አሉ በይፋ መሬት ተሰጥቷቸው ሑመራ ምናምን መሬት ያላቸው ዩቲዩብ ተቀምጠው በየስደት ሆኖ ወራሪ እንደዚህ ሆነ ምናምን ሆነ። እዚህ ኢሳት 360 ቅርንጫፎች የነበሩ አሁን የተጣደፉት ያው ብዙ ነገር ያው ሌላ ነገር እንዳንናገር የወያኔ ወረራና ምናምን የወያኔ እንትን ማድረግና ምናምን ሚሉ ዩቲዩበር ነበርኩ የ360 ምናምን የሚባል አሁን ብዙ ናቸው 360 በነገራችን ላይ የነበር የድሮ ማለት ነው። ዛሬ ዩቲዩብ ይከፍታሉ፣ በማግስቱ ይመታል። ችግሩ ዩቲዩብ ገብታችሁ አታገኙትም። ኢንቴንሽናቸው ግን ቀላል አይደለም። ትልቅ ሚዲያ ቢኖራቸው ማለት በደንብ መስራት የሚችል ሰው እስቲ የዛሬ ሳምንት የነበረው ነው የዛሬ አንድ አመት የነበረው ነው እስቲ ብሎ ተብሎ ጎግል የሚደርግ የለም። ጧት ይሰራል፣ ከሰዓት ይሰራል፣ ዩቲዩብ ይመታዋል። ግን ኢንቴንሽናቸው ተመልከቱ። የወያኔ የሚሉ ግን ታላላችሁ የተመታ ስለሆነ እዛ ጊዜ ማባከን አልፈልግም። እዛ ላይ የተጋሩ ብልጽግናዎች ምን ይላሉ? ሶሻል ሚዲያ ላይ ያለው አብዷል። ሰው ደግሞ ሰው እየመዘገበ ነው። ስክሪንሾት ወዲያው ነገር ስክሪንሾት ወዲያው ነገር አንዳንዶቹ ሾክ አድርጓል። ሾክ ያደርጉበት አንደኛው ጉዳይ ነግራቸዋለሁ። ብልጽግና በማንም ያላወጣው በጌታቸው ባንዳ አውጥቶ ለራሱ ማፍሮ ይሆናል። ያው የሉ ላፍ ብሏል ሁሉ ብልጽግና ግን ሰራዊት እያንቀሳቀሰ በሰፊው ለምሳሌ ከጎንደር እያንቀሳቀሰ ነው። ሑመራ ዛሬ አንድ ኮር አስገብቷል፣ ያረጋገጥ ነው። በዛ ፒፒ ብዙ ወታደራዊ እንቅስቃሴዎች እያደረገ ነው። ከደባረቅ ከአደርቃይ ወደ ማይጸብሪ ምናምን እያንቀሳቀሰ ነው። የተለያዩ ቦታዎች ላይ መድፍ ልትከል ታንክ ልትከል እያለ ነው።
አንድ ነገር የሰማ ነው። ይሄ ተከዘ ዘግቶት ነበር ድልድዩን ይሄ መንገድ ማለት ነው። ማይጸብሪ እንዳባጉራ ዘግቶት ነበር። ዛሬ የለም። እዛ አካባቢ ጥሎት ሄዷል። ከፍቶት አያስፈልገውም። አንደኛ ድልድይ መዝጋት አይጠበቅበትም። ህዝቡ መንቀሳቀስ አለበት። ምናልባትም አልፈለገውም፣ ወታደራዊ ሲግኒፊካንስ የለውም ብሎ ሊሆን ይችላል። ግን ጥሎት እንባ ማድረግ ሄዶ ምሽግ ይቆፍራል አሉ። እዛ ላይ ምሽግ ቦታ የማታውቁ ከሆነ ላይገባችሁ ይችላል። ግን እንባ ማድረግ ከፍታ ላይ ወጥቶ ወደ ማይጸብሪ ከመግባት በፊት እዛ ምሽግ ይቆፍራል አለ። ምን ሊያደርገው ምሽጉ እንደሆነ አይታወቅም። ከዛ እገሌ በዚህ ያለፈ አሉ ሶሻል ሚዲያ ላይ አርሚ እንትና በዚህ ያለፈች አርሚ ምናምን እንደዚህ ያደረገች ትግራይ ምድር ላይ ይሄ የሞተ የትግራይ ሴኩሪቲ የትግራይ ፖሊስ ደካማ ስለሆነ ነው። አሁን አስረግጠን የምንናገረው ደካማ ነገ ራሳችሁን ነው የምንለበልባችሁ። አይሶት ጋር ይሄን ብቻ ይሄን ተራራ የሚያክል ስልጣን ይዘው የዚህ ፖሊስ አዛዥ ነው የዚህ ፖሊስ ኮሚሽነር ነው እያለ ማንም መጥቶ መቀለ ሴንተር ላይ ተቀምጦ የብልጽግና ቃል አቀባይ ሲሆን እና ሶሻል ሚዲያ አክቲቪስት ሲሆን የሶሻል ሚዲያ ፕሮፓጋንዳ ሲሆን የብልጽግና ከነውርም ነውር ነው። የዚህ ምናምን ወታደራዊ እንቅስቃሴ የብልጽግና እንትን ቃል አቀባይ ሆኖ የሚያገለግሉ እያየናቸው ሚዲያም ምናምን ግን አዲስ አበባ ኢምፖሲብል ነው። ባህር ዳር ኢምፖሲብል ነው፣ አይታሰብም። ትግራይ ግን ይቻላል ነው። ይሄ ያስቻለው የትግራይ ፖሊስ ፓራላይዝድ የሆነ በተለያየ መንገድ ሌላ ጊዜ እንመጣበታለን። በትግርኛ ፕሮግራም እንግዳለን ጎደፋ እየጠበቀ ነው። ትግርኛ ፕሮግራም አለ፣ በኋላ እንመጣበታለን ስለዚህ ጉዳይ። ከዛ ውጭ ግን ትግራይ መግለጫ ማውጣት አለባት ያልኩት አንድ ጉዳይ አለ። ሰሞኑ ተማረኩ ሁለት ምርኮኞች የቲዲኤፍ ከፍተኛ አመራሮች ተማረኩ ብሎ ሁለት የቲዲኤፍ ታጋዮች ምርኮኛ አሳይቷል። ሰሞኑ የሎጂስቲክስ ምናምን ሰው የሻለቃ ሎጂስቲክስ የክፍለ ጦር ሎጂስቲክስ የሚባል እንዴት ተብሎ እና ሬጂመንት አዛዥ ምናምን አዛዥ አንደኛው ሎጂስቲክስ ነው አንደኛው ሻለቃው ሬጂመንት አዛዥ ናቸው ያረጋገጥኩት ነው። ይሄ ሳይዋጉ እንዴት ይሄ ተያዙ? ብዙ ሰው ይጠይቅ ነበር። እኔም ጠይቀው መልስ ላገኘት ያልቻልኩት እሱ ነው። ትግራይም መግለጫ መስጠት አለበት ነገር ለብልጽግና ግልጥ ያለ በቃ ግልጥ ያለ ይሄ ሰሜንስ ተነካ ብሎ ሲንጫጫ የነበረው የኢትዮጵያ ሕዝብ የፖለቲካ የፕሮፓጋንዳ የበላይነት ወስዶ የነበረ ብልጽግና ፕሮፓጋንዳው ቀድሞን ስላደረገ ነው። በትግራይ በኩል እንዝላልነት አለ። ይቅር ይሄ ወታደራዊ ነው ይሄ ዲቴል አስፈልቆ ምናምን ሊሆን ይችላል። እኔም እናገረዋለሁ። ሁለት ቀን ትላንትም ከትላንት ምንም አላልኩም፣ ምክንያቱም መረጃ የለኝም። እኔ ግን ጠይቄያለሁ። ወታደር ታጋይ ምን ውጊያ ሳይዋጉ ምንድን ነው ሀፕን ያደረገው? ብርጋዴር ጀነራል ሐሺም ሁሴን ይባላል። ማይጸብሪ ያለው ኮር አዛዥ ነው። ማይጸብሪ ያለው ኮር አዛዥ እና ሐሺም ሁሴን ፎቶ ስለሌለኝ ነው። ፎቶ ካላችሁ የምታዩት አለ፣ ዋትስአፕ ቁጥራችን አለ ወይ ቴሌግራም አለ 57162288891 በሱ ላኩልን። ነገር ዲስፕሌይ እናደርገዋለን ማንነቱን እና በዛ አካባቢ ተጠርቶ አብረው ይሰራሉ። አብረው በጸጥታ ጉዳይ አብረው ይሰራሉ። ለምሳሌ አለባጣ ሰራዊት አለ፣ መከላከያ ኮረም አለ። ላለፉት 3 ዓመት ሳምቲንግ በላይ ፕሪቶሪያ 3 ዓመት አለፈው። አለባጣ ሰራዊት አለ፣ ጥሙጋ ዋጃ አለ፣ ኮረም አለ እና የጋራ የጸጥታ ጉዳይ የትዲኤፍም መከላከያም አብረው ነው የሚሰሩት። የሆነ ጉዳይ ሲኖር ይነጋገራሉ። አብረው ነው እየበሉ እየጠጡ የሚውሉት እኮ ይሄ የሚካላል አብረው ያው ስንት ነው እያደረጉ ነው የሚውሉት። ፖለቲካ እየተበላሸ ሲሄድባቸው ነው ይሄን ያክል መራራቅ ሊያመጡ የሚችሉት እና ይሄ